አረብ ሀገር ያላችሁት ወንድሞቻችን ራሳችሁን ጠብቁ ምናምን የምትሉን ሰዎች ማለት ምንድነው? እኛ ከሚሳኤል ነው ራሳችንን የምንጠብቀው። እናንተ ኢትዮ ሆናችሁ ከተራ ክላሽ እና ከስናይፐር ራሳችሁ መጠበቅ አቅቷችሁ እኛ እዚህ ሚሳኤል ልንቋቋም ደሞ እኮ ያፍሩ። ከቤት አትውጡ፣ ከቤት ነው ቁጭ ማለት ይላሉ። ምክርና ቡጢ ለሰጩ ቀላል ነው አሉ። ምንድነው? ከቤት ገባን ወደ መሬት 7 ክንድ ጫርነ እኮ ይመጣል። አለቃ እንደሆነ ይገባል። ሽጉጥ እኮ አይደለም። ከድንጋይ ነገር ተጠልለን ከሆነ ቤት ፎቅ ምናምን ነገር ተጠልለን የምናሳልፈው ሽጉጥ አይደለም። ይሄ እኮ ከፈለገ የሆነ እንትኑን ምናምን የተደበቅበትን አይደለም ከተደበቅበት በታ ያለውን ነገር ጭሮ ያወጣዋል። ስለዚህ እኛ ራሳችንን አይደለም መጠበቅ የምንችለው፣ ፈጣሪ ነው እኛ ሊጠብቅ የሚችለው። ሚሳኤልና ይሄ ኩሊኖር ቦምብ ማን ቦምብ ምን ቦኝ ምን ፎጅ እያለ ጀት እኮ ነው የሚወርደው። ተው ባይሆን እናንተ እዛ ያላችሁት ራሳችሁን ጠብቁ። ክላሽ ቢያንስ የእናንተ ይሻላል። የሆነ መጠለያ ታገኛላችሁ ከድንጋይ ነገር ከቤት ምናምን። ኢትዮ ያላችሁ በዛ መልኩ ራሳችሁን ጠብቁ። የኛ ግን እኛ በምንም መልኩ ራሳችን ልንጠብቅ አንችልም። በምንም እቤት ገባን ወደ መሬት ሄድነ ምን አለ አንዱ ፎቅ ባንዴ መጥቶ የሚያፈርሰው ያያችሁት ነው። ስለዚህ ዝም ብላችሁ ራሳችሁን ጠብቁ አትበሉ እንዴ።